በመላ ሕይወት ዘመንህ የሆነ ጎደሎ ነገር እንዳለብህ ተነግሮ ይሆናል። የተሰበርክና መጠገን ያለብህ እንደሆንክ፣ ያልተሟላህና መሟላት የሚገባህ እንደሆንክ፣ እንዲሁም በቂ እንዳልሆንክና ተጨማሪ ነገር እንደሚያስፈልግህም ታስብ ይሆናል። ግን ይህ ሁሉ ከቶውንም እውነት ባይሆንስ? በእርግጥ የተሰበረው ያንተ ማንነት ሳይሆን እስካሁን ስትመራበት የነበረው ኮምፓስ ወይም አቅጣጫ አመላካች ቢሆንስ? እስኪ ትንሽ ታገስና እስከ መጨረሻው ተከታተለኝ። በደንብ ትጠቀምበታለህ። ማንኛውም ህንፃ ግንባታ ከመጀመሩ በፊት ንድፍ አለው። ንድፉም ህንፃው ምን መምሰል እንዳለበት ብቻ ሳይሆን እንዴት መቆም እንዳለበት ጭምር የሚያሳይ ነው። ክብደትን እንዴት እንደሚሸከም፣ ማዕበልና አውሎ ነፋስን እንዴት እንደሚቋቋም የሚገልጽ ነው። አንተም የራስህ ንድፍ አለ። ወላጆችህ የሰጡህ ሳይሆን፣ ባህልና ማህበረሰቡ በግድ ያስጨበጠ ሳይሆን፣ ጓደኞችህ የሚከተሉትም አይነት ሳይሆን ያንተ ብቻ የሆነ ንድፍ። ጥያቄው ግን ይህ ነው፣ እስካሁን ይህንን ንድፍን በትክክል አይተው ታውቃለህ? አብዛኛው ሰው ሙሉ ህይወቱን የሚያሳልፈው በሌላ ሰው ንድፍና እቅድ ላይ በመገንባት ነው። ከዚያም የገነባው ህንፃ ወይም ህይወቱ ለምን እንዳልተመቸው ይደነቃል። ለምን ግድግዳው በሌት ይንቀጠቀጣል? ለምን ቤቴ አይመስለኝም ይላል። ማንም የማይነግርህ እውነታ ግን ይህ ነው። አንተ ልዩ ነህ። የራስህ የሆነ ተሰጥኦ አለ። የራስህ የሆነ ጥበብና ብቃት ከፈጣሪ ተሰጥቷል። አንተ መጠገን አያስፈልግህም። አንተ ማማከር ነው ያለብህ። ከራስህ ጋር ቁጭ ብለህ መወያየት ይኖርብሃል። ከእውነተኛው ማንነትህ ጋር እንጂ ለሰው ከምታሳየው ማንነት ጋር አይደለም። እናም አንዳንድ ጥያቄዎችን ራስን ጠይቅ። ውጫዊ የሆኑ ጥልቀት የሌላቸው ጥያቄዎች ሳይሆን በእርግጥም ለህይወትህ ትርጉም የሚሰጡ ወሳኝ ጥያቄዎች። እስቲ አንድ ለየት ያለ ነገር እናድርግ። ምን ማሰብ እንዳለብህ ከመንገድ እንቆጠብና በእውነት እንድታስብ እንጋብዝህ። ለእኔ ሁሉንም ነገር የለወጡልኝ ጥያቄዎች እነዚህ ናቸው። መልሶቹ ግን አይደሉም። ጥያቄዎቹም ራሳቸው ናቸው። ጥያቄ 1 በህይወት ውስጥ ከምንም በላይ በህይወት እንዳለ የተሰማ መቼ ነበር? አስተውል። እዚህ ጋር እየጠየቅኩ ያለሁት በጣም ስኬታማ የሆንክበትን ጊዜ አይደለም። በጣም የተደነቅክበትንም ጊዜ አይደለም። የጠየቅኩህ በእውነት በውስጥ የህይወት መንፈስ የሰረጠበትን ጊዜ ነው። ያን ጊዜ ምን እያደረግክ ነበር? ከማን ጋር ነበርክ? በዚያ ቅጽበት የነበረና አሁን ግን የጠፋው ነገር ምንድን ነው? ይህ ትዝታ ብቻ አይደለም። ይህ መረጃ ነው። የራስህ የህይወት ንድፍ ራሱን እየገለጠልህ መሆኑን የሚያሳይ መረጃ። ጥያቄ 2 ሳታውቀው ጉልበትን የሚመጥህ ነገር ምንድን ነው? ኃይልህን የሚሰርቁ ነገሮች በከባድ ሁኔታ ሳይሆን በጣም በዝምታ፣ ልክ በጎማ ውስጥ ቀስ ብሎ አየር እንደሚያስወጣ ቀዳዳ። አንዳንድ ሰዎች ሊሆኑ ይችላሉ፣ አንዳንድ አካባቢዎች ወይም አንዳንድ ግዴታዎች። ምናልባትም እንደ ተራ ነገር ለምዳቸው ይሆናል። ህይወት አንዱ አካል ነው ብለህም ጠርታቸው ይሆናል። ግን ባይሆኑስ? መቼም ቢሆን ጠይቃቸው የማታውቃቸው ልምዶች ብቻ ቢሆኑስ? ጥያቄ 3 ማንም ባያይህ እንኳ የምትጠብቀው ነገር ምንድን ነው? ተመልካቹን አስወግደው። ማህበራዊ ሚዲያ ላይክን፣ እውቅናንና ጭብጨባውን ቀንሰው። ምን ይቀራል? ማንም እንደማያውቅብህ እርግጠኛ ብትሆን እንኳ በአንድ ዕለት ጠዋት ምን ታደርግ ነበር? ያ ነገር ያ ዝም ብሎ የትርፍ ጊዜ ማሳለፊያ አይደለም። ያ አቅጣጫ ጠቋሚ ኮምፓስ ነው። ጥያቄ 4 ማንም በማያይ ጊዜ አንተ ማን ነህ? በማህበራዊ ሚዲያ እንደምትለጥፈው አይነት ሰው አይደለም። ለሰው እንደምታየውም አይነትም አይደለም። በስብሰባዎች ወይም በግብዣዎች ላይ እንደምትሆነውም አይደለም። ይህ ጥያቄ ያ ብቻህን በምትሆንበት ጊዜ ላይ የምትሆነው ማንነትህ፣ በግዴታዎች መካከል የምትገኘው ማንነትህ፣ ከመጀመሪያው ጀምሮ በዚያ የነበረው እውቅና እስክሰጠው ድረስ ሲጠብቅ የነበረው ማንነትን እንድታስተውል ነው። ጥያቄ 5 ያንተ ያልሆነ ምን አይነት ሸክም ተሸክመሃል? የሌሎች ሰዎችን ምልከታ፣ ፍላጎትና ግምት፣ የሌሎችን ሰዎች ቅሬታ፣ የሌሎችን ሰዎች ስኬት ትርጉም። እነዚህን ነገሮች በጉዞ መካከል የሆነ ቦታ ላይ አንስተሃቸዋል። በዚያን ጊዜ አስፈላጊ መስለው ታይተው ነበር፣ ግን በጣም ይከብዳሉ። ደግሞም ያንተ አይደሉም። እስኪ አስበው፣ ብታወርዳቸው ምን ሊፈጠር ይችላል? እነዚህ ሸክሞች ለመለየትና ለማውረድ በአንድ ቅጽበት የሚሆን አይደለም። ይህ አንድ ጊዜ ታይቶልህ የሚታው ግልጠታም አይደለም። ይህ የየቀኑ ስራ ይሁን፣ ግን እንደሚያደክም ስራ ተቆጠረው። ይልቁንም እንደ መንከባከቢያው፣ ልክ እንደ አትክልት ስፍራ እንክብካቤ። በየቀኑ እነዚህን ነገሮች አረጋግጥ። ይህ የኔ ነው፣ ይህ እውነት ነው፣ ይህ አስፈላጊ ነው፣ ይህ በህይወት ያለ ትኩስ ነገር ነው።
ለእነዚህ ጥያቄዎች መልስ አይደለም በሚሆንበት ጊዜ ያንን ነገር ልቀቀው። በኃይልና በግዴታ ሳይሆን በእውቅናና በማስተዋል ብቻ። እረ ይሄ መቼም ቢሆን የኔ አይደል ነበርም፣ አሁን ላወርደው እችላለሁ በማለት። አንዳንድ ቀን ትረሳ ይሆናል። አንዳንድ ቀን ሳታውቀው አሮጌዎችን ሸክሞች መልሰህ ታነሳ ይሆናል። አንዳንድ ቀን ደግሞ እንደገና በሌላ ሰው ንድፍ ላይ ስትገነባ ራስን ታገኘ ይሆናል። ይህ ሽንፈት አይደለም፣ ይህ ልምምድ ነው። ዋናው ጥያቄ አቅጣጫ መሳትህ አይደለም። ዋናው ጥያቄ ምን ያህል በፍጥነት ስህተትን ታስተውላለህ እናስ በምን ያህል ርህራሄ ወደ እውነተኛ መንገድ ትመለሳለህ የሚለው ነው። እኔ አሁን በእርግጥ እያቀረብኩ ያለሁት ይህንን ነው። አዲስ አሰራር አይደለም፣ አዲስ ዘዴም አይደለም፣ የተሻልክ ሰው እንድትሆን የሚረዱ 10 ደረጃዎችንም አይደለም። ጥሪ ነው፣ ራስህን የምትፈትሽበት ጥሪ። ራስህን ልክ እንደ አንድ መፈታት ያለበት ችግር አድርገህ ማየቱን እንድታቆምና እንደ ትልቅ አማካሪ እንድታየው የቀረበ ጥሪ። ምን ጎደለብኝ ብለህ መጠየቅ እንድታቆምና ለእኔ እውነተኛ ነገር ምንድን ነው ብለህ መጠየቅ እንድትጀምር የቀረበ ጥሪ። የሌላ ሰውን ማጠናቀቂያ መስመር ለመድረስ መሮጥህን አቁመህ የራስን መንገድ መራመድ እንድትጀምር። መንገዱ ዝግ ያለ ቢሆንም እንኳ፣ ጸጥ ያለ ቢሆንም እንኳ፣ ወይም ማንም ባይረዳውም እንኳ። በእውነት ልትኖር የሚገባ ህይወት ልትመኙ የሚገባ ሳይሆን በእርግጥም ያንተ የሆነ ህይወት ሆነ ከምትመጣው ትልቁ ለውጥ በኋላ የሚጠብቅ አይደለም። ይልቁንም አሁን ባለበት በትኩረት መካከል የሚጠብቅ ነው። እዚህ ጋር አሁን እስካሁን ራስን ባልጠየቅከው ጥያቄ ውስጥ፣ ስትሸሸው በነበረው ነገር ውስጥ፣ ድምፁን ስታጠፋው በነበረው ማንነት ውስጥ። ንድፉ ያ ነው፣ መመሪያውም ያ ነው። ህይወትም ያችው ናት፣ ሌላ ቦታ አይደለችም። የሆነ ቀን የምትመጣም አይደለችም፣ እዚህ ናት። አንተ እንደገና መገንባት የሚያስፈልግህ አይደለም። አንተ እውቅና ማግኘት ነው ያለብህ። እናም ያ እውቅና ፍጹም ስትሆን የሚጀምር አይደለም፣ ለራስህ ታማኝ ስትሆን የሚጀምር እንጂ። ስለዚህ አሁን ፈቃድ ተሰጥቷል። መጠገንህን አቁም፣ መጠየቅ ጀምር። ለሰው ማሳየትን አቁም፣ መሆንን ጀምር። ንድፉ መቼም ቢሆን አልጠፋም፣ ተቀብሮ ነበር እንጂ። አሁንስ? አሁን የት ቦታ መቆፈር እንዳለብህ አውቀሃል። እስካሁን ስትሸሸው የነበረው ያ አንዱ ጥያቄ ምንድን ነው? ዛሬውኑ ራስን ጠይቀው። ይህ ቪዲዮ ከተመቸህ ላይክ እና ሰብስክራይብ አድርገው፣ ሌሎችም አጋራው። በሌላ ጠቃሚ ቪዲዮ እስከምንገናኝ መልካም ጊዜ ተመኘው።